እኮ ለነፍሴ ብዬ ነው ያስጠጋው። ምን ያስቃል? ለማንኛውም ልሰጥሽ ነው የመጣሁት። እሺ እና ልትሄድ ነው? እና ምን ነው? ዝናብ እኮ እየዘነበ ነው። ኦኬ ገና እየጀመረ ነው። ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ መጥተናል ማለት ነው። ኪራና ጽናት ወይም ደግሞ ሰኒና ክብሩ ወይም ደግሞ ምሩና ናሆሜ። ዛሬ የናሆሜ እናት መጥታ ነበረ። በጣም የሚገርመው ነገር እኔ አየችባት ብዬ በጣም ፈርቼ ነበረ። የምትጠውን ኪኒኒ ልታየው ነው ብዬ ነፍሴ ናት የወጣችው ማለት ነው። በሷም በድንጋጤ ያው ወደ ኋላዋ ደበቀችው ማለት ነው ኪኒኑን። ነገር ግን ቡና ላፍላ ወይም ደግሞ ምግብ ላንጣ ምግብ ልስራ ብላ ስትሄድ ወደ ኩሽና እኔ የምታይባት ነበር የመሰለኝ። እስከሚወጡ ድረስ እኔ እየተንቀጠቀጥኩ ነበር ማለት ነው። እና በጣም በሚገርመው ነገር እናትየዋ በጣም ነው የምትወዳት ከሚባለው በላይ። ይህን መውደዷን ፈራሁላት። ያወቀች ጊዜ ትጠላታለች ብዬ በጣም ነው በቃ እምፈራላት ለምሩ ማለት ነው። ምሩ በጣም ቆንጆ ልጅ ናት፣ መልካም ልጅ ናት። ያው ፈጣሪ የሰጣት እንጂ እሷ አምጥቶ አይደለም፣ ምንም ማድረግ አይቻልም። ነገር ግን በጣም ነው የሚወዳት። ናሆሜም እንደዛው ፍቅር አክባሪ ነው። ወዷት አክብሯት ነው እንግዲህ ፍቅረኛ ሁኜ ወይንም ደግሞ ሚስቴ ሁኜ የሚላት። እሷም እንግዲህ ካላያችሁ ልመጥቼ ማየት አለብኝ፣ ሰርጋችሁንም እንግዲህ መቼ ቀለበት እንደምታደርጉ ለማለት ነበር የመጣችው እናትየዋ። ያው ቡናውን ምኑን እያፈላችና እየበሉ እየጠጡ ናሆሜ ይመጣልየዋ። እንግዲህ ከናሆሜ ጋር ትንሽ ያወራሉ፣ በዛው ያልቃል ማለት ነው። እና ደግሞ ሰኒና ክብሩ የዛሬው ደግሞ በጣም ለየት ያለ ነው። አስጠግተው ነበረ። ምን አይነት የተረገመ እህት ናት ያለቻት ሰኒ። ግን ሰኒ ጥሩ እየቀረበች ነበር። ያንን ኃይለኝነቷን ትታ ወደ ደግነት ወደ ጥሩነት ሰዎችንም የማቅረብ ነበራት። ነገር ግን እህቷ ደወለችና ምን እየሰራሽ ነው? ከማጋን ያለሽው? አይ እንደዚህ ነበረ። እነ ጽናትና ኪራ ነበሩ እና እዛ ነበርኩኝ። የሆነ ነገር ተፈጥሮ ስለነበረ እዛ እነሱ ጋር ነበርኩ ስትላት፣ እንዴት ከሰው ጋር ተገጥሚያለሽ? ማንን አምነሽ ነው? እንዴት ታምናለሽ ሰው? በጣም የምትገርም እህት ናት። የእሷ ህይወት ተበላሽቷል እና የሌላውን ህይወት መበላሸት አለበት እንዴ? የኔ ህይወት ቢበላሽ እኮ የእህቴ ህይወት ደግሞ እንደኔ ላይሆን ይችላል። ሁሉም ሰው እኮ አንድ ላይሆን ይችላል ስትላት ብድ ያለች እህቷ። በጣም የሚገርመው ነገር አሁን ጥሩ እየቀረበች እና እየተቀራረበች ነበር ከሰዎች ማለት ነው። እና ከክብሩ ጋር ጥሩ አካሄድ ላይ ነበሩ፣ ጥሩ ሙድ ላይ ነበሩ። ናግባ እንጂ ይህን እንኳን ናግባ ልትል ቀርቶ ምን አባክ ምን ልሰራ መጣህ ነበር የምትላቸው ማለት በሯ ላይ ሲመጡ። ገና ቤት ሳይገቡ በሯን ትዘጋ ነበር። ነገር ግን ክብሩ ሲመጣ እንኳን ደህና መጣህ ነው ያለችው። ናግባ እንጂ ዝናብ እየጣለ ነው፣ ዝናቡ ያባራል እና ተፈለክም ማደርም ትችላለህ ነው ያለችው። ግን ቅጣት አለብህ ያለችው። ቅጣቴ ምንድን ነው? ያው ሽሮ ስራ ነው አላለም እንዴ? ክብሩ በጣም የሚገርም ነገር የሚያስቅና የሚደንቅ ነበረ። የዛሬው በጣም ልዩ ነው ለሰኒ ማለት ነው። ለሰኒ በጣም ነበረ እኔ እምጓጓላት እና አሟዝንላት። ማንን ማያግባት ማቀለበት ያርግላት ለሰኒ። ሰኒ እንዴት ነው ታግባ ምናምን ስላችሁ በኮመንት ላይ እንዳላችሁት ቅዱስን ነው ቅዱስ ይውሰዳት። በቃ የቅዱስ ቅዱስ ነው። ስለዚህ ቅዱስን ታግባ፣ ክብሩን ትተውና ነው ያላችሁት። ክብሩ እንግዲህ ብዙ ነገር አውጥቶባታል ማለት ገንዘብን ባያወጣ ኖሮ ቤቷ እየተመላለሰ ስራ እየሰራ ምግብ እየሰራ እና አንዳንድ ነገሮችንም ደግሞ እንድትረሳ አድርጓታል። እና ከቅዱስ ይልቅ እንደውም ክብሩ ነው ለእሷ ትንሽ ቀረቤታ ያደረባት ማለት። እንደውም እያሰበችው ነበረ። እንዴ ይሄ ልጅ እንዴ ያሳስብኝ ጀመር እንዴ እንደዚህ ነኝ ምር እያለች ነበረ። ክብሩም እንደዛ ለምንድነው ማስብላት ደግሞ እቺ ለዚች ተጨቃጫቂ ቤቷ ስመጣ እኮ አንደኛ ዓለም ጦርነት ነው የሚጀምረው እያለ ነበረ። እና ሁለቱም ለብቻቸው ሆነው እያሰላሰሉ ነበረ። በጣም በሚገርም ሁኔታ
እሷም ታስብለን ነበር፣ እሱም ያስብላን ነበረ። እቤቷ ሄዶ ደግሞ ያው አደረ። እንኳን ሰው ልታሳድር ቀርቶ እንደውም ቤቷ ሲመጣ ከበር ትመልስ ነበረ ሰኒ ማለት ነው። እና በጣም በሚገርም ሁኔታ ግን ክብሩን አሳድራ ቤት ውስጥ ያው በጠዋት ተነስታ አንድ አይኗን ጨፎና አንድ አይኗን አበርታ ተነስ ከዚህ ቤት ውጣ። ደግሞ ሰው ምን ይላል አንተ ከኔ ቤት ስትወጣ ሰው ሲነሳ በጠዋት ምን ተነስተ መሄድ አለብህ ብላይ ነው ብሎ እንግዲህ ከቤት አስወጥታ አጣድፋ ስታስወጣው አንደኛውን ካልሲ ረስቶን ነበረ በአንድ እጇ አንጠልጥላ። እንዴት ይሄንን ረስቶ ይሄናል? ይሄ ካልሲማ የኔ አይደለም፣ ደግሞ ሌላ ሰው ይመጣ የለም ከሱ ውጪ። ስለዚህ አንጠልጥሌ በፌስታል ለፊቱ ላይ ወረውርለታለሁ እያለች ነበረ። እውነትም ልክ እነ ጽናት ቤት ሄዳ እዛ ቁጭ ብላ ከጽናት ጋር እያወራች ኪራም በቃ በጣም ገርሞት ነበረ። ኪራ ራሱ እንዴት እንደዚህ ከሆነች በቃ እንዴት ተቀየረች፣ እንዴት ተለወጠች እያሉ ነበረ ጽናትና ኪራ። እንግዲህ ለሁሉም መስማማት የሆኑት ያው ጽናትና ኪራ ናቸው። ሁሉንም የሚቀበሉ ልክ እንደ እናት እንደ ትላልቅ ሰው ማለት ነው። እንደ ትላልቅ ሰዎች የሚመጡትን ጓደኞቻቸውን በቤት ውስጥ እየሰበሰቡ ምክር እየሰጡ አንዳንድ ነገር በቃ የሆነ ተአይምሯቸው መጥፎ ነገር እንዳይወጣ እንዲወገድ እያደረጉ ምክር እየሰጡ ጽናትና ኪራ እንግዲህ ትልቅ ሰው ሆነዋል ማለት ነው። እና በጣም በሚገርም ሁኔታ በጣም ደስ ያለኝ እኔ ሰኒ እንደዛ ሰው መቅረቧ ማን ነው ክብሩን ማቅረቧ እና በጣም ደስ ብሎኝ ሳያልቅ እህቷ ደወለች እና በጠቻት። በቃ እህቷ ደውላ ምንድነው አንቺ ሰው የምትቀርቢው? ምን እያረግሽ ነው? ምን እየሰራሽ ነው? ለምን ሰው ትቀርቢያለሽ? ማንን አምነሽ ነው? በቃ ቁም ስዕሏን አሰጣቻት ማለት ነው። እኔ የሚገርመኝ ነገር የአንድ ሰው ህይወት ተበላሽቷል እና የሌላውም ህይወት ደግሞ መበላሸት የለበትም። የሁሉም እድል አንድ አይደለም። የኔ እድል ክፉ ከሆነ የጓደኛ እድል ደግሞ ጥሩ ሊሆን ይችላል። ወይም ደግሞ እህቴ ወይም የወንድሜ ጥሩ ሊሆን ይችላል። የአንድ ሰው እድል መጥፎ ከሆነ ሌላው መጥፎ ሊሆን አይችልም። እና እህቷ በጣም በሚገርም ሁኔታ ስትቆጣት ተነስታ ከቤት እነ ኪራንም ተይ እነ ጽናትንም ተይ፣ ሁለተኛ እንዳገጥሚ፣ ሁለተኛ እነሱ ቤት እንዳከጂ ስትላ ቀጥታ ወደ ካፌ ነው የሄደችው። እዛ ካፌ ሄዳ እያለቃቀሰች እያለ እንዴት ትለኛለች? እንዴት የሁሉም እድል አንድ ነው ማለት ነው እንዴ? ለሁሉም ነው የተሰጠው ማለት ነው እያለች እየተቆጣች እያለ ቅዱስ መጣ። ቅዱስ እንዴ ምን ሆነሻል ሰኒ? ወዴት ነው የምትሄጂው? ምን ሆንሽ? እያለ እንትን እያናገራት እያለ ወይድልኝ አንተ ደግሞ አትጠጋይ ብላ ብድግ ብላ እየሄደች ወደ ቤት እያለ እሱ የሚከፈለውን ከፍሎ ከኋላ ተከተላት ማለት ነው። በጣም ያሳዝናል።